ለወሬ ያለኝን አክብሮት ታውቃላችሁ። ወሬ እንዴት እንደምወድ ማታ የተፈጠረውን ቅሌት ልንገራችሁ። ወሬ እንዴት እንደማባብስ እኔ እንደዚህ አይነት ነገር በነገራችን ላይ እወዳለሁ። እንደዚህ አይነት ነገር ወሬ ማጋጋ እንደዚህ ማስተሳሰር እወዳለሁ። ማታ እንደላይ መጣለኛ ቤት አትሉም። ወንዶቹ ለብቻ ሴቶቹ ለብቻ ነው የሚስተናገዱት። ወንዶቹ መዝሊስ ናቸው፣ ሴቶቹ ደግሞ ሳሎን ሆኖ በቃ ወክ እያደረጉ ነው። ቡናቸው ምናምን ከጠጡ በኋላ ቤት ውስጥ ወክ ምናምን እያደረጉ ነው። ከዛ በኋላ ልጅቷን ላሳያችሁ ብላ ወደ ፎቅ እዛቸው ትመጣለች። እኔ ደግሞ ፎቅ ልብስ ምናምን እያየሁ ነበረ። ይሄ እንትና ክፍል ነው፣ ይሄ እንትና ክፍል ነው፣ ይሄ እንትና ክፍል ነው እያለች ልጅቷ እያሳየቻቸው ነው። ከዛ በኋላ አዛን ሲል ልጅቷ ልትሰግድ ወደ ክፍሏ ትገባለች ማለት ነው። ያቺ እሷን እየጠበቀች ቤቱ ምናምን እያየች ነበር። ከዛ እኔ ሱሪን ይዤ ጠቅጠቅ ብዬ የአንዱ ልጅ ክፍል እየሄድኩ ነው። መንገድ አቅጣጫውን አወቀች፣ ወደ እሱ ክፍል እየሄድኩኝ እንደሆነ ማለት ነው። ዝግት አደረገችብኝና የት ነው የምትሄጂው አለችኝ። እንዴ ምን አገባት በቤቴ እንዴ ልጁ ጋር አልኳት። ለምን ይሄን ሱሪ ደሰጠው ምን ጤና ይሰጣለሁ ሊበላ እኔ እሰጣለሁ አትልም? ኧረ አይዋ ኧረ ሊበላ አንቺ ማራዳ እኔ ማራዳ ምናሻ ወደ መሰበር እንዳልኩኝና እኔ ሲጀምር አንኳኩቼ አንጠልጥየለት ነው እንትኑ ላይ የበሩን እንትን ላይ አንጠልጥየለት ነው የምሄደው እንጂ እስኪከፍትም አልጠብቀው። ከዛ በኋላ ሲከፍት አሳግቼው ምናምን ነው የምሄደው። እኔ እሰጣለሁ ኧረ በይ ተባያለሽ አልኩኝና አይ ቆይ ምናምን እያልኩ ከሷ ጋር እየተከራከርኩኝ ሱሪውን ወስዳ አንኳኩታ እናንተ ልሰጠው። ይሄ ደግሞ ምን አይነት ቅሌት ነው? ያክስት ምናምን ልጅ ናት መሰለኝ። ማጋባት ነገሩ ይቻላል። እዚህ ግን ልጅ እኮ ሸበላ እንዴት እንደሚያምር ሸበላ ልበላ አላስበላም። ምንስ ፋራ ነው ይሄ አላስበላም ብዬ ቆምኩኝ። ልጅቷ መጣች፣ እህቱ መጣች። ከዛ በኋላ ምን ነው ምናምን ስትል እኔ ልተኩስለት ነው ምናምን ነገር ብዬ ዞር አልኩኝ። ከዛ ማለት ነው አልሰጥም። ምን አባቷ አታምርም ደግሞ እሷን እንዲዳር አላድርግም። ሌላ ቆንጆ ሚስት ፈልግለታለሁ ወይ ደግሞ እኔ ያለው